ከእናንተ ጋር ለመግባባት ግዴታ ነው ሸርሙጣ መሆን የለብኝ። ሀቄ ይጋፈጣችኋል። ስለ ጆከር እንኳን እንዳታወሪ ሲባል ስለ ዮኒ እንዳታወሪ ሲባል ከዚህ የበለጠ በደል አለ? በነፍስ ወከፍ 85 ቤኒሻንጉል ጉሙዝ ገለመተናል ሌላ ይቀረናል ተብሎ ቪዲዮ እኔ ያለኝ እኔ ላይ ድምጽ ሲኮን እውነት እናንተ ስምስት አልጠሩ ድረስ ነው ንጹህነታቸው። ይሄ የሚያስተዛዝበኝ የፈለገ እሺ ብዬ በሰማችሁ እውነት የሚታዘብ አይምሮ ማይኖር የሚመስላችሁ እውነት 700 ወጣት ሲሞት ደምሮን የሞቶ የሚል አመለካከት ለናንተ ስላሞገሰ እኔ ላይ ሲበርድ እውነት ቀበልቻው እንግዲህ ከእናንተ ጋር ማውራት አልፈልግም። እናቴ ትሙት ዛሬ ልጄን አስረክቤን የመጣሁት የሚቀበለኝ አካል ከዛ በኋላ አንገቴን ለሰይፍ ትሰጣላችሁ። እናቴ ትሙት ከእያንዳንዱ ቤተሰብ አብረን እንተዋዋለን እንጂ የእውነት እቀበላለሁ። እናቴ ትሙት በቀላችኋለሁ። ይሄን ነገር እያንዳንዱ ሪከርድ አድርጉት። አያይሁና ከደሃ ጋር ምን አላችሁ? ከኔ ምን ታገያላችሁ? ከሀብታም ጋር ተጠጉ እንጂ ቂጥላሱ እንጂ እኔ ምንድነኝ? እኔ እኮ ለራሷ መጠለያ ያለ ፓፐርስ የሌላ ሰው ናት። ገብቶችኋል? ያ ዘመኑ ቂጥ የምላስ ነው። ቂጥ ተላላሱ። እንዳትደውሉልኝ። ደረቅ ወሬ አልፈልግም። ወሬኞች እሺ፣ አውቃቸዋለሁ። ጤነኛም ሆኔ ሰክሬም ሆኔ በጣም አውቃቸዋለሁ። እሺ፣ ይገባኛል። ወሬ እንዳትፈልጉ። መደበሪያ አይደለሁም እኔ። እሺ፣ እየመጣችሁ አስተያየት የምትሰጡት እከካሞች እንዳትደውሉልኝ። ልቃሚ የሚቆጨኝ ነገር ጊዜን ሁሉ ነገሬን ሰውቼ ቀባሪ አጥቼ እኔ እንደ ማህበረሰብ ይዤ ለእናንተ የቆንኩበትን ጊዜ ነው የሚቆጨኝ። በተወለድኩበት አካባቢ ቀባሪ አይደለም ይደውልልኝ ሰው ያጣሁት በእናንተ ምክንያት ነው። ግን እናንተ ውለታ ሳይሆን ወይ ማንነት ሳይሆን ዘርና አካባቢ ለይታችሁ ለፊና ተያይዛችሁ እንደምታጓዙ ስላልገባኝ ጅልነቱን ይጎደኝ። ጅልነቴ እሺ፣ ለካ ለእናንተ ለመቆም የሰሜን ሰው መሆን ነበረብኝ፣ የምስራቅ ሰው መሆን አልነበረብኝ። እሺ፣ ስንት የሐረር የድሬዳዋ ሰው ተሰዶ ተፈንቅሎ እያለ ዝም ብዬ ለእናንተ መቆሜ ለካ ሆነም ቀረም
እርግዝና ይሁን ሽል ይታወቃል የሚባለው ነገር ስላልገባኝ ነው። እሺ ችግር የለው እናንተ አብራችሁ ሻምፓኝ በትኑ። እሺ ግን እርግጠኛ መሆኑ ነገር እንደምቆጫችሁ ነው ነገራችሁ። ለዛው ደስ ብሎኝ ነው የምሰው። ዛሬ ቀጠሮ ነበረኝ ልጄን ለሚመለከተው አካል አስተላልፌ ነው የመጣሁት። ካሁን በኋላ እስር አይደለም ግድያ ብታውጁብኝ በራሴ ፍቃድ ሀገራችሁን ለቅቄ ልወጣ ብዬ ፈርሜላችሁ ነው የምወጣው። ያኔ ግን ለእናንተ እንደማሰጋ ነው ነግራችሁ። እግዚአብሔርን አሰጋችኋለሁ። እሺ እንደገና ደግሞ ትልቅ ድል አደረጋችሁ ተብሎ በህዝባችሁ ትወደሳላችሁ። በንጹህ ልቤ ሁሉ ነገር ነግሬያችሁ እንደገና መለሳችሁ እንከን ስታወሩልኝ ነበር። ከማንም ቆሻሻ ለቅማችሁ ከማንም ቆሻሻ እንዲስባል ነበር ስትሉኝ፣ እኔ ግን ልቤ እየመዘገበው ነበር አፌ ያ ቢላችሁ የእውነት። ምክንያቱም ከልቤ ነበር ያናገርኳችሁ። ለካ እኔ ያልገባኝ ነገር አንድ አካባቢ አይደለም ይመጣል። አንድ አካባቢ አይደለም ይመጣል። እኔ ያልገባኝ ነገር ዘረኝነት አልገባኝ። የኔ ጥፋት ይሄ ነው። ዘረኝነት ያልገባኝ ደግሞ ከልጅነት የመሰደደኝ። እናንተ ደሳለኝ አረዶን እንደ መለያዛችሁትን እኔ ራሱ አልገባኝ። ዘንድሮም አልገባኝም፣ አሁንም አልገባኝ። ለእናንተ ግን የደም ስራችሁ ነበር። ችግር የለው። እሺ እስቲ ሀብታችሁ ላይ ምን እንደሚጨምር እናያለን። ግርማ ሞገሳችሁ ክብራችሁ ላይ ምን እንደሚጨምር እናያለን። አስከበራችሁን እንደምትባሉ ማየት ፈልጋለሁ። እናቴ ትሙት የቤቴን አድራሻ ታውቁት የለ? ፕሊስ አንድ ሽጉጥ ስጡና ላኳቸው፣ በር ከፍታለሁ። እሺ ሄለን ገደላችሁልን የሚል ዜና ሚዲያ ላይ እንዲወራላችሁ ፈልጋለሁ። በፍቅር አናግራችኋለሁ። አሁን በቀላ እንድታዋሩኝ እፈልጋለሁ። የእውነት ጨርሻለሁ። ካሁን በኋላ ሄሎ አይደለም ቴክስት አልጽፍላችሁ። እሺ ግን ልጄን ይንሳይ ነው የምላችሁ። አብሬ እንኳን ባልኖር ካሁን በኋላ ወልገገላ ፈተታት ይላል ሀጫሉ እንዳሳ። አብረን እንተላለቃለን ማለት ነው። እግዚአብሔር እንተላለቃለን። እሺ ወይ ሄለን እስር ቤት አስገባው ስትሉ በራሱ በሱሪ ራሴ ሲጥ አድርጌ ሄለን አጠፋት የሚል ዜና ይመዘገብላችኋል። እሺ ከዛ ዝናችሁ ከፍ ይላል። በተወለዳችሁበት አካባቢ ትልቁ ጠላት የአማራን ጨራሽ ምናምን ህይወት አጠፋ በሚል ይመዘገብላችኋል። ሌላ የሚመዘገብ ነገር መቼም የላችሁ። ሁሉ ነገር ነግሬ እንደ ቀብድ ነው እኔ ላይ ያዛችሁት። ስትናገሩ የገበኝ እንዳይመስላችሁ። እሺ ትወያያላችሁ እኔ ላይ። አንድ በስነ ስርዓት 3 ጊዜ እንኳን ምግብ ማትበላ ሰው ላይ ትወያያላችሁ አይደል? እውነት ማነው የሚወያየው የሚለው ነገር ነው እንደዚህ ያሳመመኝ፣ ሌላ ነገር አይደለም። እንደዚህ ህመም ውስጥ የከተተኝ ማነው የሚወያየው የሚለው ነው። እሺ ሳቆ የመጨረሻ ህልም ታርጌታችሁ ይሄ ነው። መሰባችሁ ትምህርት ቤት መገንባት፣ የተፈናቀሉት መልሶ ወደ ቀያቸው መመለስ የእናንተ ተርጋታችሁ ስለሆነ ሳቁ። እሺ ተስፋ የቆረጠ ሰው ላይ እንደዚያ ነገር የሚገርም መስሏችኋል? ጃጉር እንዳትልክ ምንም ነገር አላስገባም። አንድ ሰው ሞዴሬተር ሲሆን ሰው ካስገባችሁ ጠርጌ ነው ማስወጣችሁ። እኔ ብቻዬን ላውራ ነው እየጠጣው ያለሁት።
አሁን ግን ተደዋውላችሁ ሄለንን ልክ አደረክልን ነው የምትባባሉት። በጣም ትልቅ ፖይንታችሁ ነበርኩኝ፣ የህይወት ግባችሁ ነበርኩ ማለት ነው። የእውነት ግሩፕ ፈጥራችሁ ታወራላችሁ ማለት ነው። ዘ ቶፕ ኦፍ ቶፒክ የእናንተ የህይወታችሁ የቶፕ ማናጀራችሁ ነበርኩ ማለት ነው። የእውነት ይሄ ነበረ ግባችሁ፣ ቀስታችሁ የነበር ማለት ነው። እንዲህ ብትተዋት እንደዚህ ታደርገናለች። እውነት እኔ ቀስታችሁ ነኝ። እውነት እግዚአብሔርን በሉ። ችግር የለውም። አንቺ ሀገር ሞኝነሽ ተላላ የገደለሽ ቀርቶ የምን ያለሽ በላ ነው የሚባለው። ይገባኛል። ዘመኑ እንደዛ እንደሆነ እኮ አውቃለሁ፣ ግን አይምሮዬ መቀበል ነው የከበደው። የኔ ችግር አይምሮዬ መቀበል አይችልም። ግን ለሰው ምክር ይብባል ምን መሆን እንዳለበት አውቃለሁ። እሺ ያ ደስ የሚለው ነገር ብራችሁ ከእናንተ ጋር እንደማይቀበር ግን ደጋግሜ ነግራችኋለሁ። አሁን የጠጣችሁት ውሃ ፓራላይዝ ሊያደርግባችሁ ጸጥ ሊያደርጋችሁ እንደሚችል ለምን ስንጸልይ እባክን የበላነውን የጠጣነው ከደምና ከስጋችን ጋር አዋህደው እንላለን። ከስጋችሁና